ብዙ ጊዜ ሴት ልጅ አባቷ ያለበት ቤት ካደገች አባት ያለበት ቤት ካደገች ታላቅ ወንድም ያለበት ቤት ካደገች ባለጌ መሆን ቻንሷ በጣም ትንሽ ነው፣ ጠባብ ነው። እንዴት ማለት ጥሩ ሴቶች በተፈጥሯቸው የኔ ቆንጆ የኔ ማር ተይ ምናምን ስትላት አተው አግሬሲቭነስ ትፈልጋለች። ኖ ሚላት ሰው ትፈልጋለች። ገብተዋላ ኮላውት መደረግ አለበት የሚሰሩት ስራ ሴት ልጅ። አሁን ለምሳሌ ልክ አንድ ሴት ልጅ አምሽታ ስገባ አባት የሌለበት ቤት ከሆነ ያለችው አምሽታ እኮ ለራሷ ጉዳይ ሊሆን ይችላል። እናትየው ብትሆን ብቻዋን ያሳደገች እናት ብትሆን ምን ትላታለች? ወይ ወንድም ወይ የሚቆጣ ሰው የሌለበት ቦታ ከሆነች ወይ የኔ ልጅ መሸንብሽ ና የራስሽን ብይ ምናምን። ከዛ ማምሸት ኖርማል ይመስላታል። ስታመሽ ደግሞ ሴቶች በተፈጥሯቸው ያዩትን ነገር የሚያደርጉ ሴቶች ናቸው፣ ፍጥረቶች ናቸው። ገብተዋላ ወንድ ልጅ ያየውን ለማድረግ ራሱ ተፈጥሮ እድሉን አታመቻችልህ። አንተ ስትጠጣ ባይ ውስኪ ሄጄ ልጠጣ ብል ብሩ የለኝም። ሴት ልጅ ግን ልጠጣ ብላ ብትሄድ ክለብ ላይ ባይዘው የሚሄዱ አሉ ወንድ ይከፍልልኛል ብለው። ገብተዋላ ለመጋበዝ ወደ ሱስም ወደ ምንም ለመግባት በጣም ቅርብ ናቸው። መንገድ ላይ የሄደች ራሱ አንድ ወንድ ነይ ምናምን ለጋብዘሽ ብሎ ፒክ ሊያረጋት ይችላል። በጣም ሶፍት ስለሆኑ ገብተዋላ ሄዶም የሆነ ነገር ለማድረግ ኦፖርቹኒቲያቸው በጣም የሰፋ እድሉ የሰፋ ስለሆነ ያረጉታል። ዛሬ ማምሸት የጀመረች ልጅ ነገ መጠጣት ትጀምራለች። ገብተዋላ ብዙ ሴቶች ወንድ ሲጠጣ አይተው አይደለም የጠጡት፣ ሴቶች ሲጠጡ አይተው ነው። ጓደኞቻቸው ሲጠጡ አይተው። ብዙ ሴቶች ሺሻ የሚያጨሱት ሌላ ሴት አይታ አጨሳው ደስ የሚል ቫይብ እኮ አለው ፊት ያጠራል ስትላት ነው ሄዳ የምታጨሰው። ማኒፕሌት የመደረግ ቻንሳቸው በጣም ሰፊ ነው። ስለዚህ ዛሬ ማምሸት ከጀመረች ነገ የሚሸኛት ሰውዬ ወይ ደግሞ ጓደኞቿ ሰርክሏ እናት ከሆነች እና የልጄ ብያለች ነው የምትቀበለው። አባት ሲሆን ግን ኖ ይላል። ታላቅ ወንድም ሲሆን ነገ እንደዚህ አድርገሽ ትገቢና እግርሽን ሰብርልሻለሁ ሲላት ታላቅ ወንድሟ ወይ ደግሞ አባትየው ነገ በጊዜ ትገባለች። ገብተዋላ ስርዓት ትይዛለች። አግሬሲቭ ሆኖ የሚቆጣት ሰው ይፈልጋል። ገብተዋላ እኔም አሁን ላይቬ ላይ ብዙ ጊዜ በጣም እኔ ከማስበው አይዲዮሎጂ ተቃራኒ የሚያደርጉ በጣም ብዙ ሴት ጓደኞች አሉ። ገብተዋላ ማቃቸው ሰዎች አሉ። ቲክቶክ ላይ ፍሬንድ የሆነን ሰዎች አሉ። አንዳንዴ ሰው ምን ይለኛል፣ ይሄንን አታርጉ ትላለህ ሴቶቹን፣ ግን እንደዛ የሚያደርጉ ሴቶች ጓደኞች ናቸው ይሉኛል። አው ሰው አልጠላም። ቅድም እንዳልኩ ሁሉንም ሰው አክሴፕት አድርጌ መቀበል እችላለሁ ከናስተሳሰብ፣ ግን ኮላውት አደርጋለሁ ባህሪያቸውን። ይሄ ባህሪ ልክ አይደለም ይሄ ባህሪ እላለሁ። አግሬሲቭ ሆኜ ነው የምናገረው። አሁን ሰሞኑን የፖስተትኩት እንትን ነበር፣ ላቭ አይላንድ ተሰብስበው ሲያዩ እሱ ሾው ልክ አይደለም፣ ተሰብስቦ ለስትን ወይ ዝሙትን ማየት ልክ አይደለም ብዬ እንዳጋጣሚ አላወቅኩም። ቪዲዮ ከሰራው በኋላ ያዘጋጀችው ማቃት ልጅ ናት፣ ኮሆስት አድርገው ከሌላ ልጅ ጋር ኢንቦክስ እንዴት መታል መከርከኝ፣ እንዲህ ኢንቦክስ ለምን አትነግረኝም፣ በአደባባይ እንዴት እንዲህ ትላለህ፣ እንዲህ ኮላውት መደረግ ስላለበት ነው ያልኳት። ልክ አይደለም መባል አለባቸው ሴቶች። አግሬሲቭ ሆነ ልክ አይደለም። ከዛ ነገ ያንን ኢንሰልት ወይ ያንን ትችት ፈርተው ወደዛ ነገር አይሄዱ። ገብተዋላ ብዙ ጊዜ አሁን ለምሳሌ ብዙ ሴቶች መገላለጥ ይፈልጋሉ አቴንሽን ለማግኘት። አሁን ሰው ስላልነቃ ነው እንጂ ስናፕ ላይ ሄዶ ማየት ይችላል። ስናፕ ቻት እንደ ቲክቶክ አይነት አፕሊኬሽን ነው፣ ግን ብዙ ሰው አያውቀውም። እዛ ስናፕ ላይ ሄደ ስክሮል እያረከ የሴቶቹን ቪዲዮ ስታይ አብዛኛው ሴት ተገላልጦ ነው የሚለቁት፣ በፓንት በጡት ማሳጃ። ብዙ ሀበሻ ኮሚኒቲ ወይ ደግሞ ያልበሰለው ኮሚኒቲ አያየኝም ብለው ስለሚያስቡ ለምን እንደሆነ አላውቅም አቴንሽን ይፈልጋሉ። ያ አቴንሽን እንዲመጣላቸው በጡታቸውም ይሁን በቂጣቸውም በመገላለጥም ይሁን። ግን ቲክቶክ ላይ ለምን አይገላለጥም? ብዙዎቹ አቴንሽኑን ያገኙታል፣ እንደሚያገኙት ያውቃሉ። ግን ለምን አይገላለጡም? ኢንሰልቱን ፈርተው። ገብተዋላ አሁን ባምቢ በፓንቷ ስትሄድ ብዙ ሴቶች ሆነ መብቷ ነው ምናምን ብሏል። ነገ ለምን አይሄዱም በፓንታቸው? እነሱ ማይሄዱበት ምክንያት ምንድነው? ባምቢ አግሬሲቭ ሆኖ የተቆጣት ኢንሰልት ያረጋት ሰው ነገ እነሱንም ኢንሰልት እንዳያረጋቸው ነው እንጂ ኮሚኒቲያችን አግሬሲቭ ማይሆን ቢሆን ኖሮ ያረጉት ነበር። አቴንሽኑን ይፈልጉታል። ገብተዋላ አሁን ባምቢን ብዙ ሰው የኔ ቆንጆ ስታምሪ በቃ እንዲህ ሁሌ እንዲሰሪ ምናምን ቢላት ሁሉም እንደዛ ይሆን ነበር፣ ይሰራ ነበር። ሴቶች በህይወታቸው አንድ ነገር ለማስተካከል አግሬሲቭ የሆነ ምክር ወይ አግሬሲቭ የሆነ አድቫይስ ይፈልጋሉ።
ወደ አይምሯቸው እንዲመለሱ። አንተ አሁን የሆነ የሰከረ ሰው መክረው ወይ እንዲያታርግ ምናምን ብለው አልሰማ ሲል ከፍቅር የተነሳ ጨምባው ልታረገው ትችላለህ ጓደኛህን። ከዛ ወደ ሴንሱ ተመልሷለህ። የት ነው ያለሁት? ምን ላይ ነው ያለሁት? አካባቢ ማየት ለካ እንደዚህ አይነት ቦታ ነኝ ይልና ስርዓት አድርጎ ይቀመጣል። ሴቶችም አካባቢያቸውን ኢንቫይሮንመንታቸው የማይመስሉ ከሆነ አግሬሲቭ ሆነ አንድ ኢንሰልት ወይ ደግሞ አንድ ነገር ጣል ብታረግባት ተመልሳ ተስተካክላ ትቀመጣለች ከሚል አስተሳሰብ ነው። ሴቶችን ብዙ ጊዜ ሴቶችም ለዛ ነው እንደ ታላቅ ወንድም ነው የምናየው የሚሉ የተረዱት ሰዎች ገብተዋል። ባለጌዎቹ ሳይሆን የተረዱት እንደ ታላቅ ወንድም ነው የምናየው ይሉኛል። ገብተዋል። እስከማስተካከል ነው እነሱ የሆነ አይምሯቸው ላይ እንትን ለማድረግ መርዝ ለመርጨት ወይ ደግሞ ስድብ ጥሩ ነው ኔጌቲቭ አይደለም። ለየትኛውም ወንድ ልጅ እኔ የምመክረው አላማህን ፕሮፌሽንህን ላይ የምትፈልገውን ነገር እንዴት እንደሚሄድ በዛ ዘርፍ ገንዘብ ስራ። የምሬን ነው የምልህ ገንዘብ ስራ። በጣም በጣም ቆንጆ ናቸው የምትላቸው አርቲስቶች፣ ቲክቶክ ላይ ያሉ ሴቶች ዴት የሚያደርጉትን ሰው እይ። የሆነ ሰዓት እንዳንተ ነበረ፣ ተራ ሰው ነበረ፣ እንደኔ ነበረ፣ ማንም ሰው የማይፈልገው ሰው ነበረ። የሆነ ነገር ላይ ፎከስ አድርጋ። አሁን የኔ ላይፍ የምታዩ መሆን ብዙ ሴቶች ነው የሚወዱ የሀገር ሴት ነው የሚመጣው አንተ ጋር ወይኔ ሲያማምሩ ምናምን ትላላችሁ። እኔ ተራ ሰው ነበርኩ። ራሳችሁ ላይ ፎከስ አድርጉ፣ የምትፈልጉትን ነገር ለዩ። ለምንም ነገር የሆነ ገንዘብ ብታወጡ ማትንቀሳቀሱበት የሆነ አላ ማታጣበት ደረጃ ፋይናንሻሊ ክራይሲስ ይገጥመኛል ብለህ ማታስብበት ታይም ላይ መዝናናት ትጀምራለህ። ቢጠፋም ታገኘዋለህ። 50,000 100,000 ብታጠፋ መልሶ የሰራው ቢዝነስ እንደሚያመጣልህ ታውቃለህ። እንደሱ አይነት ወንዶች ናቸው የተሻለ ሴት ዴት የሚያደርጉት። የተሻለ ስል በመልክ ብቻ አይደለም፣ በስራ እዚህ መታ የምትበጣጠሰው ምግብ አልሰራልህ የምትለው ለሱ እንዴት ኩክ እንደምታረግ ብታይ። ባለቤቴማ የሌላ ሰው ምግብ መብላት የለበት ካልሰራች ሪፕሌስ እንደሚያረጋት ታውቃለች። ገብተዋላ። በቃ እሷ ቼስ ማድረግ ሲኖርበት ቼስ አላረገም፣ አትራክትን ያረጋት። ወንድ ልጅ ሴቶችን አትራክት የሚያረግበትን ኢነርጂ ከያዘ ወይ ኢንቫይሮንመንት ከፈጠረ የፈለገውን መርጦ ያገባል። ስለዚህ አሁን በ22 በ23 ዓመት ፍዳህን አትብላ። አንተ 1,000 ብር 10,000 ብር ሰርተ ሙሉን 10,000 ብር ብታጠፋ እንደ ትክክለኛው ከሆነ አንተን ነው መውደድ ያለባት። ግን አንተ 10,000 ብር አግኝተ ከምትሰጣት 10,000 ብር ሚሊዮነሩ በጣም ብዙ ሚሊዮን ያለው ሰው እንቺ ስልክ ግዢ ምናምን ብሎ 60,000 ብር የሚሰጣት ለእሷ ትልቅ ቫልዩ አለው። ወዲያው ነው ሪፕሌስ የምታረግ። ስለዚህ ለምን ተጎድተ ወደ ኋላ ወደ ማዘን ትገባለህ? ሴት ላይ አንንጠላጠል። ያስፈልጋል ሴክስ ለሰውነታችን፣ ያስፈልጋል ፍቅር። የሆነ ሰው ጋር አብረህ ልትሆን ትችላለህ። ግን ስራ፣ ገንዘብ ያዝ ትልቅ ደረጃ ድረስ። ከዛን ኤቭሪቲንግ በቃ ዩኒቨርስ ላይ ያለው ነገር ወደ አንተ ይመጣል። የሰው የተኖረ ኤዲት የተደረገ ላይፍ አትዩ። አሁን ብዙ ጊዜ እንደዚህ አይነት ፖስት ቫይራል ይወጣል፣ ግን ከለባቸው አያስገቡትም። ይቺ አባባል ማለት ነው። ሰው ሲለቅላችሁ ኤዲት አድርጎ ነው ላይፍ። ውጣ ውረዱን አታቁም። እኔ እናንተ አሁን እዚህ ፖድካስት ላይ ፖድካስት ሲቀርብ አንተ ጋር ከሌላ ቦታ ተነስቼ እዚህ ቦታ የመጣሁት ስራግል በመሀል ያየነው ነገር የተጠፋፋ ነው ያረፈድኩት ነገር ምናምን አይቀርብም። ኤዲት ተደርጎ ጥሩ ነገር ነው። ብዙ ጊዜ ሴቶች ኑሮ የሚመስላችሁ ስናፕቻት ላይ የምታዩት፣ ቲክቶክ ላይ የምታዩት ጥብስ ስትበላ የተስተካከለ ነገር እነሱ ሮል ሞዴል አታርጉ። ሴቶች የእነሱንም ላይፍ ለመኖር አትፈልጉ። ላይፍ እንደዛ አይደለም፣ አይሰራም። ከሚሊየን አንዷ ናት የሚሳካላት። ፕሪንሰስ ትሪትመንት የሚያጋጥማት የ200,000 ብር አበባ ምናምን የሚሰጣት ከሚሊየን አንዷ ናት። ስለዚህ ከሚሊየን አንዷን ለመሆን ሳይሆን ሌላ 999,000 ብር ለመሆን ሞክሩ። ወደ ኖርማል ላይፍ ሴንሳችሁ ተመለሱ። ሰርቶ ወደ ማግኘት ሂዱ። ትንሽ ቦታ የምትሰሩ ለመሸማቀቅ በቃ እንዳትሸማቀቁ። ቡቲክ ውስጥ፣ ሱቅ ውስጥ፣ ባንክ ውስጥ የምታገኙ ገቢ አይኑ በኢትዮጵያ ላይፍ ስትራግል ያስደርጋል። ግን የነዛን ላይፍ አትመኙ። ጠዋት ላይ በስናፕቻት ጥብስ እየበላች ምሳ ላይ ሌላ ነገር እየበላች ማታ እየጨፈረች እስከ ሌሊቱ 10 ሰዓት የምትለቅ ሴት ላይፏ እናንተ ከምታስቡ በላይ ከባድ ነው።
እዛ ጋር ያለውን ኤንቫይሮንመንት የ10 ሰከንድ ነው ስናፕ አርጋ ኤዲት አርጋ የምትለቀው። መጠጡን እኔ እንዳጠጪ ተብላ ይሆናል። እሱ ከጠጣ በኋላ ሊሆን ይችላል የምትጠጣው። ማታ እናንተ ደክሟቸው የሰላም እንቅልፍ ስተኙ እሷ ማሳጅ ማድረግ ሊኖርባት ይችላል። ሊያውም ቋቁቻ ያለበት የተፋፋቀ የሽማግሌ ገላ ማሳጅ ልታረግ እሱን ሸፍናው ነው ቆርጣ። ሰክሰስፉል ሴቶች የሉም ወይ? አይደለም አሉ። በጣም ጥረው ግረው አደገኛ ነጋዴ። ለምሳሌ አሁን ከቲክቶክ ሴቶች አርአያ ማድረግ ያለባቸው ሚስ ፋንዲሻ። በቃ ቢዝነሱ ራሱ ራን የሚያደርግ አለ። ሰክሰስፉል አይደሉም። ሚስ ፋንዲሻ ከሰው ጋር ተኝታ ነው ያመጣቸው አልላችሁ። ቤተሰቧም የሆነ ነገር ነበራት፣ ራሷም ጣረች፣ እዚህ ደረሰች። ሰክሰስፉል ሴቶች አሉ። ግን ሚስ ፋንዲሻ እስከ ሌሊቱ 10 ሰዓት በየቀኑ እየጠጣች አትለቅም። በየቀኑ ብር የሚያጠፋ ሰው እስከ 10 ሰዓት እስከ 11 ሰዓት አትፍቶ እንዴት ነው ላይፍ የሚኖረው? ቀን ላይ ምን ሊሰራ ነው? ሁሌ ያንን አገናዝቡት። ስናፕ ተደርጎ ሲለቀቅላችሁ እነሱን ለመሆን አትጣሩ። እንደነ ሚስ ፋንዲሻ አይነት ሮል ሞዴል አርጉ። እኔም ብዙ ጊዜ ተናግሬያለሁ። ፔራሲ የምትባል ጓደኛለች። ለብዙ ሰው እንደ መጥፎ ሰው ነው የምትታየው። ፔሪን ሮል ሞዴል ቢያደርጓት ይሻላል። ለምን? በጣም ስትራግል ታደርጋለች ገንዘብ ለማግኘት። በጣም ኢቨንት ታዘጋጃለች፣ የራሷን እንትን ሰራለች። ከነሱ ተማሩ ስራ ለመስራት። ገብታችኋል? ጥሩ ነገሩን ውሰዱ። ሌላው ግን ቁጭ ብሎ ተቀላቢ ነው። ተቀላቢ ለመሆን ወይ አጠገባችሁ ያለውን ቤተሰብ ምናምን አታስቸግሩ። እንደዚህ ሆነ ወይ ጓደኛችሁን አብሯችሁ ያለው ፍቅረኛችሁን ስትራግል እንዲያደርግ አታርጉት። በራሳችሁ የሆነ ነገር ያዙ። ሚሊዮነር ጠብሳለሁ ሳይሆን ሚሊዮነር መሆን ይችላለሁ ብላችሁ አስቡት። የሰዎችን የተቀነባበረ ላይፍ አትመኙ። ከዛን ደግሞ አንድ ሰው ሄዳችሁ እንደፈለጋችሁ መስደብ መናገር ስትችሉ ያ ሰውዬ ድንጋይ አይደለም፣ መልሶ እናንተ ባወጣችሁት ኢነርጂ ሊመልስላችሁ ይችላል። ያንን አንደርስታንድ አድርጉ። እናንተ ካፋችሁ የሚወጣውን ነገር ተጠንቀቁ። እንደፈለጋችሁ የሰው ላይፍ እየፈተፈታችሁ ሰው የእናንተን ላይፍ ሲፈተፍት ቅሬታ አይግባችሁ። ለምን? ሁሉም ሰው ስለሆነ። ወንድም ልጅ መመለስ ይችላል። ብዙ ጊዜ ዝም ይላል እንጂ መመለስ ይችላል። እኔ በጣም ብዙ ጊዜ ነው የምናገረው። ኢትዮጵያ ውስጥ ወንድ ቡሊ ከሚያደርገው በላይ ሴቶች ቡሊ ማድረግ ጀምሯል። በጣም ሴቶች ቡሊ ያደርጋሉ እና ኖርማል አድርገው ነው የሚያስቡት። ለምሳሌ ሳምሶን ቤቢ በሰው ላይፍ አይመለከተንም። በጣም ነው ቡሊ የሚያደርጉት። ኮሜንት ላይ ገብተው የዳግማዊት ጥፋተኛ ማን እንደሆነ ሳይታወቅ በሌላ ነገር ራሱ ወንዶች ላይ መቀለድ፣ ወንዶች ላይ ሙድ መያዝ፣ ወንዶች ላይ ማሽሟጠጥ፣ የኢትዮጵያ ወንድ ተራ እንደሆነ መናገር፣ ደንቆሮ ድንጋይ እንደሆነ መናገር ለነሱ በጣም ቀላል ነው። ከዛ ሌላ ሰው ደግሞ የራሱን ኦፒኒየን ሲናገር፣ አሁን አስጌ ፍቅረኛው ጎድታው ሊሆን ይችላል። ሴቶችን ከእንግዲህ አላምንም ሲል ያዙ ይልቀቁኝ፣ ሴቶችን እንትን ማድረግ ነው እንዴ? ብዙ ሴቶችስ ወጥተው ሚዲያ ላይ ስንት ወንድን የሚጎዳ ነገር ሲናገሩስ የሚያሸማቀቅ። የሚኖሩበትን ቤት ወንድ ነው የሰራው። የሚጠቀሙበትን ስልክ ወንድ ነው የሰራው። ዋይፋዩን ያስገባላቸው ወንድ ነው። መብራቱን የሰራው ወንድ ነው። ወጣላ ፕሌታቸው ላይ ሳይክል ራሱ ዴሊቨሪ ይዞ ምግብ የሚያመጣ ወንድ ነው። እንደዛ የሚያበላ ወንድን መሳደብ፣ አፍ አውጥቶ መናገር በጣም አስነዋሪ ነገር ነው። ከዛን ተናገራችሁ፣ በዛ ንግግራችሁ ልክ ደግሞ ሰው ምላሽ ሲሰጣችሁ ሴት ልጅ እናት ናት ምናምን ብላችሁ አትደበቁ። ሴትነት ላይ ለራሳችሁ ባህሪ ያቺን መወጫ አርጓት። በቃ በባህሪሽ ምክንያት ነው ያ ኢንሰልት የመጣው፣ ሴት ስለሆንሽ አይደለም። ባህሪሽ ጥሩ ስላልሆነ ነው። ሰው ስለምትሳደቢ ነው ሰው የሰደበሽ እንጂ ሴት ስለሆንሽ እናት ስለሆንሽ ደካማ ስለሆንሽ አይደለም። ስለዚህ ያን ተገና አርጉት። ራሳችሁን በምን አይነት ላይፍ ልኑር፣ እንዴት ቢሄቭ ላርግ የሚለውን ማሰብ አለባችሁ ሴቶች። እና እንወዳችኋለን። የተሻለ ቦታ ደርሳችሁ እንድናይ ነው ፍላጎታችን። ባልሆነ መንገድ አትሂዱ ነው።